አለይኩም ወራህመቱላሂ ወበረካቱ። ወዶችዬ ዛሬ ማሳያችሁ ነገር አለኝ። ዛሬ ምግብ ልሰራ ነው ማለት ነው። ሴትነቱ ሊታይ ነው። እዚህ ጋር እንደምታዩት ሽንኩርት በቁማኑ ሸከን ሸከን አድርጌ አስቀምጫለሁ ማለት ነው። ምንድነው ልሰራ ያሰብኩት እዚህ ጋር ላሳያችሁ። ልሰራ ያሰብኩት ማለት ነው ይሄንን ነው ልሰራ ያሰብኩት ማለት ነው። ይሄንን አጥቤ ፏ አድርጌ አጥቤ ያለሁኝ በሎሚና በጨው አድርጌ አጥቤ ያለሁኝ ውስጥ ወል አድርጌ ነው ያጠብኩት እንደምታዩት እና ይሄንን ነው የምሰራው ማለት ነው። ኢንሻአላህ አብራችሁን ሁኑ። ሎሚ አላረኩበትም። አሁን ሳጥብ ሎሚ አድርጌበታለሁ። አሁን ደግሞ ሎሚ አደርግበታለሁኝ እና ሎሚ እዚህ ጋር አዘጋጅቻለሁኝ። እንደዚህ አድርጌ ሎሚውን እዚህ ጋር ፈርጣለሁ ማለት ነው። እንደዚህ በብዛት ሎሚ ይፈልጋል። ያው ማለት ሁሉም ቤት እንደዚህ ሎሚ አድርገው ምናምን አሳ ሲጠብሱ አይቻልም። የምሬን ነው የምላችሁና አንዳንድ ቤት ነው እንግዲህ የሁሉም ቤት አንድ አይደለም ስላችሁ ነው ማለት እኔ ስላየሁት ነው። ለዛ ነው ሳላይ ዝም ብዬ አይደለም ማወራው። ዝም ብለው አንዳንድ ቤት እንደዚህ አይደለም የሚሰሩት ማለት ነው። አንዳንድ ቤት ደግሞ እንደዚህ ነው። እንግዲህ ሎሚ በቃውን ያህል እናደርግና ሎሚ በነገራችን ላይ 3 ሎሚ ነው የማደርገው። አሳው ትላልቅ ስለሆነ 4 አሳ ነው። ለዛ ነው ማለት ነው እላችኋለሁ። እዚህ ጋር ሎሚ ሴትዮዋ ትጠቀማለች ማለት ነው በደንብ። እንደዚህ ሎሚውን ታፈረኩ በኋላ ከዛን ጨው አደርግበታለሁ ማለት ነው። ጨው አደርግበታለሁኝ እና እዚህ ጋር ጨው አደርግበታለሁ እና ሳይ ላይ ማለት ነው። እኛ የምንጠቀመው ሶልት የባህር ሶልት ነው ማለት ነው እና የባህር ጨው ነው። ይሄ ነጩን ጨው አይደለም። ነጩን ጨው የምንጠቀመው እኛ ለምንድን ነው? አሳ ነው የምናጥብበት ማለት ነው። ግን ለምግብ አንሰራውም። ማለት ለኩላሊትም ለምንም ነጩ ጨው ብዙ ለኩላሊት ያጋልጣል፣ ጥሩ አይደለም ትላለች እና ሴትዮዋ ይሄንን ነው የምንጠቀመው ማለት ነው። በነገራችን ላይ ይሄ ወደ ዋጋ ነው የሚገዛው። ይሄ ባህር ጨው ነው፣ ጥሩ ብራውኑ ማለት ነው። እንደ ነጩ ርካሽ አይደለም እና ብዙዎቻችሁ ኩላሊት የሚያማችሁ ልጆች፣ የምትቸገሩ ልጆች ብትጠቀሙ ጥሩ ነው ብዬ አስባለሁ። ይሄንን የባህሩን ጨው ማለት ነው። እኔ ጨው ወዳለሁ በነገራችን ላይ ማለት ሞቅ ያለበት ጨው ምግብ ሳይሆን ጨው የምወደው ያው የተመጣጣነ ነገር ምግብ ወዳለሁ ጨው ማለት ነው። እና አሳችንን ለመስራት እዚህ ጋር ዙባራ ያስፈልገናል ቅመሙ። እዚህ ጋር ደግሞ ኩርኩም፣ እዚህ ጋር ደግሞ ፓፕሪካ በነገራችን ላይ ያው ብዙ ቤት አይጠቀሙትም እና እዚህ ጋር ደግሞ ደርሲም ከዛን እናደርግበታለን ማለት ነው። እሺ ይሄው ወዶችዬ ቅመሜን አጥግቤ አሳይ መጥቼላችኋለሁ። ከዛን ምንድነው የምናደርገው? እያገላበጥ ውስጧን በደንብ እናደርጋታለን ማለት ነው። የቅመሙን አይነት ነግሬያችኋለሁ። ያው ኦሬዲ አይጠፋቸውም። በእርግጥ ግን ያው የመዳም ቅመሞች አይጠፋቸውም። ግን ያው ቢሆንም ያው የሁሉም ቤት ይለያያልና ለዛ ነው። እና እንደዛ አድርጌ ሚክስ ታረኩ በኋላ በደንብ አድርጋችሁ ግን አዋውዱት ማለት ነው። ምክንያቱም ውስጡ ጨው እንዲያገኝ፣ ዋናው ጨው ነው ተቀመሙ ወዲህ ማለት ነው። የሚያጣፍጠው ምንድነው? ጨው አይደለ? ታለ ጨው እህል አይበላም ሲጀመርና ውስጡ ጨው እንዲያገኝ በደንብ ቅመሙ ነው እሽት አድርጉለት። ያው ይሄ ደግሞ ትልቅ አሳ ስለሆነ ስጋ በደንብ አለው። ስለዚህ ቅመሙም ውስጥ አይገባም። ያው ከላይ ነው እንጂ በነገራችን ላይ እና እንደዛ አድርገን ሚክስ እናድርጋትና ኦሬዲ የብዙ ሰዓት ምግብ ስሰራ ግን ጓንት አልጠቀምም። ግን ይሄ አሳው ደግሞ ስለሆነ አንዳንዴ ያው እጄን ይወጋኛል ምናምን ለዛ ስል ነው እንጂ እኔ ትዝ ብሎኝ ብዙ ሰዓት ጓንት አልጠቀምም። ዝም ብዬ ነው የምሰራው። ግን አሳሳ ላይ ሲሆን አንዳንዴ ይጠቀማለሁ ስለሚዋጋ ማለት ነው። እና እንደዛ ነው እላችኋለሁ ወዶችዬ። እና በደንብ አድርጋችሁ ከሎሚው ጋርና ከጨው ጋርና ከቅመሙ ጋር እሽት ታረጋችኋት ማለት ነው። ምንም አይነት ምክንያት የለውም የማይጣፍጥበት ማለት ነው። የምር እንዴ በጣም ነው የሚጥመው በነገራችን ላይ። ኦሬዲ እኛ ቤተሰቦቻችን 4 ነን እኔን ጨምሮ ማለት ነው። ስለዚህ 4 አሳ ነው ዛሬ ያዘጋጃለሁት። እኔ አሳ ወዳለሁ በነገራችን ላይ። አሳ ማትወዱ ልጆች እኮ አላችሁ ብዙዎቻችሁ። አሳ ይወዱምና ለምንድን ነው ግን አሳ ማትወዱት ማትበሉት? አሳማ ብሉ እኮ ጤና ነው፣ ለፀጉር እድገትም ቢሆንም ለሰውነትም ቢሆንም በቃ ማለት አሳ አይከብድም። በቃ በልተኑ ለራሱ በቃ ሆር ላይ አይቀመጥም። ቶሎ ነው የሚፈጨው ማለት ነውና
ስለዚህ አሳ ተጠቀሙ ውዶችዬ ይላችኋለሁ ውዶቼ። እና ቅመሜን በዚህ መልኩ በቃ ድብልቅልቅ አድርጌ ሚክስ አድርጌ ጨርሻለሁ። ማሻአላህ ተባረካለሁ። ኋላ ሲጠበስ ደግሞ አሳያችኋለሁ ማለት ነው። እዚህ ጋር ደግሞ የማሳያችሁ ነገር አለ። እዚህ ጋር የሩዝ ውሃ ጥጃለሁኝ። የሩዙን ውሃ አሁን ጨው አደርግበታለሁኝ። ያው ይሄ የሩዝ ውሃ ነው እንደነገርኳችሁ፣ የኛ የባህሩ ጨው ነው። እኔ የቤቱን የሩዙን አሰራር ግን መሰላማት ማንኪያ ምናምን አልጠቀምም ማለት ነው። ትንሽ ዘይት አደርግበታለሁኝ፣ ምክንያቱም አያያዝም ይፍታታል ምናምን ነገር ማለት ነው። እና እንደዛ ነው ላችኋለሁ ልጆችዬ። ከዛ ይሄ አሁን እየፈላ ነው ያለው። አንዳንዱ ቤት ግን ማለት ነው ምንም ዘይት አይጠቀሙም። ውሃውን ፈልቶ አይደለም ሩዙን የሚጨምሩት። ሩዙን እዛው ብረት ድስቱ ላይ ያጥቡና ሩዙን እዛው ቀዝቃዛ ውሃ ያደርጉና ዝም ብለው ነው የሚጥሉት። ግን እዚህ ደግሞ ማለት ነው ውሃው ፈልቶ የሩዙ ውሃ ፈልቶ ዘይት ተደርጎበት ጨው ተደርጎበት ነው የሚጨመረው ማለት ነው። እና ውዶችዬ እዩት እስኪ ውሃው እንዴት አባቱ እየፈላ እያለ ማለት ነው የሩዙ ውሃ። ወስጄ ሩዙን እዚህ ጋር ጨምርበታለሁ ማለት ነው። ውዶችዬ በዚህ መልኩ ሩዝ የበሰለልኝ እዩት። ያ ጃማ ሹፉ፣ ያ ጃማ ምን እንደመሰለ ማለት ነው። እንዴት አባቱ እንደሚያምር ሹፉ። አንድ የተሰባበረ የለውም። ኦኬ ና ውዶችዬ በዚህ መልኩ ሽንኩርቴን አዘጋጃጅቻለሁኝ። ዛሬ ያው አሳዬ ብዙ ስላይደለ እንግዳም ስለማይመጣብኝ ሽንኩርቴ ያን ያህል ብዙ አይደለም እና ይሄን ይመስላላችኋለሁ ውዶችዬ። ኢንሻአላህ ቁሌቱን እንዴት እንደማቅላላ አሳያችኋለሁ። በጣም ነው የሚጥመው ከአሳው ጋርና ከሩዙ ጋር ለማባያ ስጎ ነው ያኔ የሚሰራው። ግን እንዴት ሽንኩርት በብዛት ይጠይቃል። እኔ በብዛት ያልሰራሁት ለምንድን ነው ያው ትንሽ ስለሆነ ነው አሳይ ለትንሽ ሰው ስለሆነ ነው ማለት ነው። እና አሳያችኋለሁ። እዚህ ጋር ዘይቴ ግሏል ማለት ነው። እና እንደዚህ ዘይቱ ግሏል፣ ቼክ አረኩት ግሏል። እዛን አሁን የምጨምረው የሚከተፍነው ሽንኩርት ነው ማለት ነው። ቢስሚላሂ ረህማን ረሂም ከጨመርነው በኋላ እንግዲህ እንዳይንኳኳባችሁ አፏን ይቅርታ በሉኝ መዳም ቅመሞችዬ። ያው እንግዲህ ታውቃላችሁ በአንድ እጅ ስልክ ተይዞ በአንድ እጅ ብረት ድስት ተይዞ በአንድ እጅ ማንኪያ ተይዞ ነውና በጣም ይቅርታ። እንደዛ አድርጌ ትንሽ ጠበስ ታረኩ በኋላ የተፈጨ ነጭ ሽንኩርትና ጀንጀብል አደርግበታለሁ ማለት ነው። እና ትንሽ ይሄ በሰል ይበል ኢንሻአላህ እዛን አሳያችኋለሁ። ሽንኩርቴ በዚህ መልኩ በስሎልኛል። ነጭ ሽንኩርትና ጀንጀብል አደረኩበት። እዛን ትንሽ ሚክስ ታረኩ በኋላ ማለት ነው። ያኔ ይሄ የአሳውና የሩዝ ማባለያ ስጎ ነው እየሰራ ያለሁት ማለት ነው። እና ሞክሩት፣ ወላሂ በጣም ነው የሚጥመው። ሞክሩት ማለት ነው። በጣም ያው አንዳንድ ቤት ስለሚለይ ነው አሰራሩ፣ ለዛ ነው ሞክሩት ብላችሁ። እዚህ ጋር ደግሞ ቲማቲም በቁመናው ከትፍ ያለሁኝ ይሄንን ጨምርበታለሁ ማለት ነው። በእርግጥ ቲማቲም በብዛት ይፈልጋል፣ ግን የኔ ሰውዬ ያው ቲማቲም በብዛት አይፈልግም። የሚፈልገው ሽንኩርት በብዛት ሲሆን ነው። ስለዚህ ያው ሽንኩርቱን ትንሽ ባሳንሰውም ያው በዛ ብሏል ብዬ አስባለሁ። ለዛሬ ምሳ ይበቃል እና እንደዛ ነው እላችኋለሁ። ኢንሻአላህ ቀጣዩን አሳያችኋለሁ። ውዶችዬ እዚህ ስጎ ላይ ተጠቀምኩት ፓፕሪካ እና ፍልፍል አስወድ እና ኩርኩም ከሙን ነው የተጠቀምኩት ማለት ነው። ከዛን ሚክስ አረግነው በኋላ ሽታው በጣም ነው የሚያጣፍጥልን ማለት ነው። ይሄ ቅመሞችን ስንጨምርበት እና ለሽታው አሪፍ ነው። ይሄን ታረግነው በኋላ ቲማቲሙን እንጨምራለን ማለት ነው። ይሄው እንደነገርኳችሁ ቲማቲሙን ጨመርኩኝ። ያው ቲማቲሙ ሽንኩርቱ በለጥ ብሎልኛል። ይሄን ነው የሚፈልገው ሰውየው። እንደዚህ ሚክስ ታረግነው በኋላ ከቅመሙ ጋርና ከሽንኩርቱና ከምኑ ጋር ተተለዋወሰ። ከዛን እንደዚህ ትንሽ የሁለት ደቂቃ ያህል በሰልታለ። ከዛን ሩዙን ነው ከላይ የምጨምረው ማለት ነው። ትንሽ ይብሰልና አሳያቸዋለሁ። ሩዙ ኦልሬዲ እዚህ ጋር ይሁት ምን እንደሚመስል ያ ጃማ አንድ አልተሰባበረም። አንድ ማሻአላህ ተባረካላ።
ከዛም በዚህ መልኩ ስጋው በስሎልናል። የቲማቲም ስጎ ከዛ ነው ሩዙን ነው የምንጨምረው ማለት ነው። ከዛ ነው ሩዙን እንደዚህ አድርገን እናደርገዋለን። ሩዙን ነጭ ሩዝ ብቻ የሚፈልግ ነጭ ሩዝ ብቻ ከላይ አንስቶ ይበላል ማለት ነው። ስጎውን የሚፈልግ ደግሞ ኋላ ላይ ሲቀረብ ስጎውን ከስር ይነሳና ነጭ ሩዝ ብቻ ስጎው ብቻ ማድረግም ይቻላል። ሁሉንም የሚፈልጉት አሉ ደግሞ ኔክስ አድርጎ ማቅረብ ይቻላል ማለት ነው። እና ያን ያህል ብዙ የሚያስቸግር ነገር የለውም ማለት ነው። እና ግን በጣም ነው የሚመቸው፣ በጣም ይምር እና ቀመሱት፣ ሰርታችሁ ተወዱታላችሁ፣ ታመሰግኑኛላችሁ። ደግሞ ኮመንት፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አባራታችሁ። በቅርብ ኢትዮጵያ መግባቴ አይቀርምና ስለዛ ኢትዮጵያ ሄጄ ደግሞ አዲስ ነገር አቀርብላችኋለሁ። አላህ ብሎ ከመዳም ኩሽና ታወጣኝ ማለት ነው። እና ሀሳብ አስተያየታችሁን ስጡኝ። አሳው ሲጠበስ ደግሞ ኋላ ላይ ያው ሰው ሁላችሁም ታውቁታላችሁ። አሳ ያው ሊበሉ ሲሉ ነው ፍሬሽ የሚጠበሰው። ይሄ ኦልሬዲ እሳቱ ተቀንሶ በጣም እሳቱ ተቀንሶለት የተወሰነ ደቂቃ ግማሽ ሰዓት ምናምን እሳቱ በጣም ተቀንሶለት መቀመጥ አለበት ማለት ነው። ምክንያቱም ያው ቲማቲሙም እንዲበስል በደንብ ሩዙም ያው ታውቁታላችሁ ያን ጥፍፍ እስከሚል ድረስ ማለት ነው። ኦልሬዲ ሩዙ ያው ደረቅ ነው የሚመስለው አሁን ላይ ሲያዩት፣ በጣም ነው የሚያምረው። ማሻአላህ በሉ። በኮሜንት ላይ ማሻአላህ ያምራል ይበሉ። ሰምታችኋል። እየመጣሁ በየቤታችሁ ሰራላችኋለሁ። እሺ እንደዚህ ማሻአላህ ያላችሁ እንግዲህ ውዶችዬ አሳችን በዚህ መልኩ ቅድም እንዳሳያችሁት ቅመሙን እንደለወስኩ አሁን ዘይት ዝጋግሏል። ዘይት ዝጋግሏል ጠርተናል ማለት ነው። ያው እንደምታዩት አሳው ትልቅ ስለሆነ ከሁለት በላይ ማላዘልኝም በዚህ መልኩ ይጠበሳል። በቃ ከዛም በኋላ ያው 5 ደቂቃ ቆይታችሁ ማገለባበጥ ነው። ምክንያቱም ይሄ አሳው ውስጡ ብዙ ስጋ ነው ያለውና ቶሎ አይበስልም እና በስሏል ከላይ ብራውን መስሎ ተውስጡ አይበስልም እና እያያችሁ ብዙ ሰዓት ተውደንና ማለት ነው። ያኔ ስጋ ብዙ ስጋ ስላለው ለዛ ነው የምላችሁ ማለት ነው። እና 5 ደቂቃ ቆይታችሁ ማገለባበጥ ነው። ከዛም ሲበስል ራሱ ይሄ እንደዚህ አለ አይደለ ክሪስፒስ ነገር ይሆናል ማለት ነው። እና እንደዛ ነው እላችኋለሁ። ደስ ይሄን ይመስላል ዛሬው ውሎ እና ሩዝም ዝጋ ያው ቅድም እንደተሰራ ከውስጡ ቲማቲም እና ሽንኩርት እንዳለው አረሳችሁት ማለት ሩዝም ዝጋ ተዘጋጅቷል። በቃ ያው አቀራርቦ መብላት ነው ማለት ነው።